ዛሬ አህባሽ ጋር ስትመጣ ቁርአን ከላም አላህ አይደለም ይልሃል ቁርአን ከላም ጅብሪል ነው ይልሃል ከላም መخلوቅ ነው ይልሃል እነ ኢማሙ አህመድ መስዋዕት የከፈሉበት ነው ዛሬ አርህማን አለል አርሽ استوى የሚለውን በዛቱ አላህ ከአርሹ በላይ ነው የሚሉ ሰዎች ከፍረዋል ብሎ ህፃናት ልጆችን በየመድረሳው ያስተማሯቸው ወሃቢያ ካፊር ነው ወሃቢያ ሙሽሪክ ነው ለምን ሲባል ሙጀሲማ ናቸው አላህን Subhanahu Wa Ta'ala ከአርሽ በላይ ነው ይላሉ ይያሉ ህፃናት ልጆችን ይሄን ያሳፍዛሉ ልጆች አርካነል ኢማን አርካነል ኢስላም መሰረታዊ ነገር መማር አለባቸው በቅድሚያ እዚሁ ዝባዝንኬ ውስጥ ማአት ትልልቅ ሰዎች እንጂ ጃሂል በደንብ ማይገባው ነገር ውስጥ መግባት የለባቸውም በተደሩጅ ነው ተብሎ ሲጠበቅ እነሱ ግን ለህፃናት ልጆች መጀመሪያ የሚሰጧቸው ትምህርት አላሁ መውጁዱን ቢላ መካን ይያሉ አላህ ያለ መካን ነው መውጁድ ይላቸዋል ከሰማይም በላይ አይደለም ከአርሽም በላይ አይደለም ዓለምም ውስጥ አይደለም ከዓለምም ውጭ አይደለም በየትኛውም ቦታ አይደለም ይሏቸዋል ይሄ በጃዙር ምን ማለት ነው አላህ Subhanahu Wa Ta'ala የለም ማለት ነው አንዳንዶቹ ደግሞ ይነሱና አላሁ መውጁዱን ፊ ኩሊ መካን ይላሉ አላህ በሁሉም ቦታ አለ ይላሉ እኔም ውስጥ አለ አንተም ውስጥ አለ እዚህ ቤትም ውስጥ አለ እዛ ሽንት ቤትም አለ ተዓላ አላሁ አማ يقولون علوا كبيرا እንዲም የሚሉ አሉ እዚህ ጋር እንዲህ አይነት ሰዎች በየቦታው ተነስተው እንዲህ አይነቱን ሐሳብ ሲያራግቡ ውሸት ሲደጋገም እውነት ይመስላል እንደሚባለው ዛሬ ባለ ሐቅ ሆኖ እነዚህ ሰዎች ሲናገሩ አህሉ ሱና ወልጀማዓ የሰለፎችን መዝሃብ የሚከተሉ ሰዎች አህሉል አثር ይሄንን በየመድረሳው በየመሳጂዶቻቸው ከምን ጊዜውም የበለጠ አጥብቀው ሊያስተምሩ የሚገባበት ወቅት ላይ ነው ያለነው እኛ ዝም ካልን በእኔ ደላ ያስጠይቀናል